እሺ ቀጥታ ወደ ዛሬው ዳሰሳችን እንግባ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ ባደረጉት ንግግር አንድ ደጋግሞ የሚያነሱትን ሐሳብ ሰምተናል። ሀገራችን ማንንም ያስፈራራት አይደለም፣ ልክ እንደ ማንኛውም የኑክሌር ኃይል ሩሲያም የኑክሌር አቅሟን እያሳደገች ነው የሚል አረጋጊ የሚመስል ንግግር ነው። ታዲያ እዚህ ላይ አንድ ትልቅ ጥያቄ ይነሳል። ይህ ይፋዊ ንግግር እውነት ከሆነ የዓለማችን የኑክሌር አሰላለፍ ለምን በዚህን ያህል በሚያስገርም ፍጥነት እየተለዋወጠ ይገኛል? በመንግስታት ይፋዊ መግለጫዎችና መሬት ላይ ባለው እውነተኛ የጦር መሳሪያዎች ውድድር መካከል እጅግ በጣም ሰፊ የሆነ ልዩነት እየታየ ነው። ወደ ዛሬው ትንታኔያችን እንኳን በደህና መጣችሁ። የዛሬው ዋና ዓላማችን ይህንን እጅግ ውስብስብ እና ዘመናዊ የሆነ የጂኦፖለቲካዊ እንቆቅልሽ የዓለምንም ወገንተኝነት በምሁራዊ መረጃዎች ላይ ብቻ ተመስርተን መፍታት ነው። የዓለም የኑክሌር አሰላለፍ ልክ እንደ አንድ ትልቅ የእንቆቅልሽ ጨዋታ እንዴት የተቀየረ እንደሆነ አብረን በጥልቀት እንመረምራለን። የዛሬው የትንታኔ ፍኖተ ካርታችን 5 ዋና ዋና ክፍሎች አሉት። አንደኛ፣ የሩሲያን ተለዋዋጭ የኑክሌር አቋም። ሁለተኛ፣ የዓለም አቀፍ የኑክሌር ክምችትን። ሶስተኛ፣ በእስያ የሚታየውን የጦር መሳሪያ መስፋፋት። አራተኛ፣ የአሜሪካን የኑክሌር ኃይል ማዘምየን ሂደት እና በመጨረሻም የዓለም አቀፍ የደህንነት ማስጠበቂያ የወደፊት ዕጣ ፈንታን በቅደም ተከተል እንመለከታለን። ክፍል 1 የሩሲያ የኑክሌር አቋም፣ በንግግርና በእውነት መሃል ያለውን ልዩነት እንመልከት። ወደ ዝርዝር ከመግባታችን በፊት ይህንን ትንታኔ የምናቀርበው በምን መረጃ ላይ የተመሠረተ እንደሆነ ግልጽ ማድረግ ተገቢ ነው። አብዛኛዎቹ መረጃዎቻችን በ2025 በዩናይትድ ስቴትስ የባሕር ኃይል ጦርነት ኮሌጅ ስር በሚገኘው የስቶክተን ዓለም አቀፍ ሕግ ማዕከል ከታተመ ጥልቅ ምሁራዊ ጥናት እንዲሁም ከሌሎች ተያያዥ ዓለም አቀፍ ሪፖርቶች የተወሰዱ ናቸው። ስለዚህ የምናነሳቸው ነጥቦች በሙሉ እጅግ ጠንካራና ገለልተኛ የአካዴሚክ መሠረት አላቸው ናቸው። አሁን ደግሞ በጣም የሚያስገርመውን የዚህን ጉዳይ ክፍል እንመልከት። ሩሲያ እያበለጸገች ያለችው ስትራቴጂካዊ የጦር መሳሪያዎች አይነት ትንሽ ለየት ይላል። አቫንጋርድ እና ኦሬሽኒክ የተሰኙት ሚሳይሎች እንዲሁም ከባድ አህጉር አቋራጭ የሆነው ሳርማት ሚሳይል የተሰሩት የጠላትን የአየር መከላከያ ስርዓት ሰብሮ ለመግባት ነው። በሌላ በኩል የኑክሌር መሳሪያዎችን በህዋ ላይ ማኖርን የሚከለክለውን የተባበሩት መንግስታት የህዋ ስምምነት ሩሲያ በቅርቡ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አድርገዋለች። ታዲያ ይህ እርምጃ ሩሲያ በህዋ ላይ የተመሰረተ ጸረ ሳተላይት የኑክሌር መሳሪያ ያለማች ነው የሚለውን ጥርጣሬ በእጅጉ አጠናክሮታል። ነገሮቹን ይበልጥ አሳሳቢ የሚያደርገው ደግሞ በ2024 መገባደጃ ላይ ሩሲያ በኑክሌር ፖሊሲያ ላይ ያደረገችው ለውጥ ነው። ይህ ለውጥ የኑክሌር ጥቃት ለመክፈት የሚያስችላትን መነሻ ገደብ በእጅጉ ዝቅ አድርጎታል። አዲሱ ፖሊሲ እንደሚለው የኑክሌር ኃይል ባለው ሀገር የሚደገፍ የኑክሌር ኃይል የሌለው ሀገር ጥቃት እንደ የጋራ ጥቃት ተቆጥሮ የኑክሌር ምላሽን ሊያስከትል ይችላል። እንዲሁም ከፍተኛ ቁጥር ያላቸው ድሮኖች ወይም ሚሳይሎች ድንበር ጥሶ መግባታቸው ከተረጋገጠ ይህ እንደ በቂ የማጥቃት ምክንያት ሊወሰድ ይችላል። ክፍል 2 የዓለም የኑክሌር ክምችት። ዛሬ ላይ መሳሪያዎችን ማን ይዟን የሚለውን እንቃኛለን። የእነዚህን ቁጥሮች ትርጉም በደንብ ስንመለከት ሩሲያና ዩናይትድ ስቴትስ በክምችታቸው ብዛት አሁንም ዓለምን እየመሩ እንደሆነ እንገነዘባለን። ሩሲያ በአጠቃላይ 5580 የጦር አናቶች ሲኖራት አሜሪካ 3748 አላት። እዚህ ላይ ልብ ልንለው ይገባው ሌላው ጉዳይ የቻይና ሁኔታ ነው። ቻይና በአሁኑ ሰዓት 500 ያህል ቢኖራትም ነገር ግን በ2030 ይህን ቁጥር በ3 እጥፍ በማሳደግ ወደ 1500 ለማድረስ በከፍተኛ ፍጥነት እየሰራች እንደሆነ የአሜሪካ የመከላከያ ሚኒስቴር መረጃ ያሳያል። ይህ ደግሞ የጨዋታውን ሕግ ሙሉ በሙሉ ሊቀይር የሚችል እድገት ነው። እዚህ ላይ ልንዘነጋው የማይገባን አንድ ወሳኝ ነጥብ አለ። ዋናው ቁም ነገር ይህ 2000 የሚለው ግዙፍ አሃዝ ነው። ይህ ቁጥር ሩሲያ ያላትን ታክቲካዊ ወይም በአንጻራዊነት አነስተኛ የሆኑ የኑክሌር የጦር አይነቶች ብዛት ያሳያል። ዩናይትድ ስቴትስ ያላት ተመሳሳይ ታክቲካዊ መሳሪያ ብዛት 100 ብቻ መሆኑን ስናነጻጽር በመካከላቸው ያለው የክምችት ልዩነት ምን ያህል ግዙፍ እንደሆነ መረዳት እንችላለን። ወደ ክፍል 3 ስናልፍ በእስያ ያለውን የጦር መሳሪያ መስፋፋትና የዚህን ፈጣን ለውጥ ውስብስብነትን እንመለከታለን። በእስያ ቀጠና ከሚታዩት ትልልቅ ተቃርኖዎች አንዱ የቻይና ይፋዊ ፖሊሲና መሬት ላይ ያለው እውነታ ነው።
ቻይና በይፋ ቀድሞ ላለመጠቀም እና አነስተኛ የደህንነት ክምችት ብቻ መያዝ የሚል ፖሊሲ አላት። ይሁን እንጂ መረጃዎች እንደሚጠቁሙት ቻይና የቅድመ ማስጠንቀቂያ መረጃ እንደደረሳት ወዲያውኑ የከባድ ማጥቃት እርምጃ ወደ መውሰድ አቋም በፍጥነት እየተሸጋገረች ነው። የጦር መሳሪያ ክምችቷንም በከፍተኛ ደረጃ እያሰፋች ነው። ይህም በንግግርና በተግባር መካከል ያለውን ትልቅ ክፍተት በግልጽ ያሳየናል። በዚህ ቀጠና ውስጥ ሌላው ትኩረት የሚስበው የሰሜን ኮሪያ እያደገ የመጣው የኒውክሌር ስጋት ነው። አሁን ባለው መረጃ ወደ 50 የሚጠጉ የኒውክሌር የጦር አታናቶች አላት። በየዓመቱም ከ6 እስከ 7 አዳዲስ መሳሪያዎችን እያመረተች እንደሆነ ይገመታል። በተጨማሪም ሚስጥራዊ የሆነ አዲስ የዩሬኒየም ማበልጸጊያ ተቋም መገንባቷ እንዲሁም አካባቢውን በከፍተኛ ሁኔታ ሊያወድም የሚችል ኃይል የተሰኘ የውሃ ውስጥ የኒውክሌር ሱናሚ ቶርፔዶ ማልማቷ ጉዳዩን እጅግ አሳሳቢ ያደርገዋል። እንዲህ አይነት መሳሪያ ሆን ብሎ አካባቢውን በማውደም ላይ የተመሠረተ በመሆኑ የዓለም አቀፍ የጦርነት ሕጎችን ሙሉ በሙሉ የሚጻረር ነው። 10,000 ይህ አሃዝ ዝም ብሎ ቁጥር አይደለም። ይህ ቁጥር ሰሜን ኮሪያ ሩሲያን በዩክሬን ጦርነት እንድትደግፍ የላከቻቸውን ልዩ ወታደሮች ብዛት ያሳያል። በሰኔ 2024 በሁለቱ ሀገራት መካከል የተፈረመው የጋራ መከላከያ ስምምነት ይህንን አዲስ ጥምረት በይፋ አጽድቆታል። ይህ ጥምረት ደግሞ በሁለቱ ሀገራት መካከል ያለውን የኑክሌር ቴክኖሎጂ ልውውጥ ሊያፋጥን እንደሚችል ጥናቱ አበክሮ ይጠቁማል። ክፍል 4 የአሜሪካ የኑክሌር ኃይሎችን ማዘመንና ከዚህ ጋር ተያይዞ የመጣው የሎጂስቲክስና የፋይናንስ ፈተና። ይህንን ሁሉ ስንመለከት ጉዳዩ ይበልጥ ግልጽ ይሆንልናል። በዩናይትድ ስቴትስ በኩል ያሉትን የውስጥ ተቋማዊ ፈተናዎች ከዚሁ የአካዴሚክ ጥናት ጋር በማስተሳሰር ስንመለከተው የዓለም የኑክሌር ኃይል ሚዛን እንዴት ፈተና ውስጥ እንደወደቀ እንገነዘባለን። የዓለም አቀፍ ሕግ ጥናቶች ሰነድ ይህንን ነባራዊ ሁኔታ በግልጽና ያለምንም ወገንተኝነት ያስረዳናል። ለምሳሌ ያህል የአሜሪካን የሴንቲነል አህጉር አቋራጭ ሚሳይል ፕሮጀክትን ብንወስድ ከፍተኛ የሆነ የወጪ ንረት አጋጥሞታል። የመጀመሪያው ግምት ለአንድ ሚሳይል $118 ሚሊዮን የነበረ ሲሆን አዲሱ ግምት ግን ወደ $163 ሚሊዮን አሻቅቧል። ይህ የ37 በመቶ ወጪ ጭማሪ እና አብሮት የመጣው የፕሮጀክት ጊዜ መዘገየት በአሜሪካ የመሬት ላይ የኑክሌር ማዘንን ፕሮግራም ላይ ምን ያህል ትልቅ እንቅፋት እየፈጠረ እንደሆነ ያሳያል። በተመሳሳይ መልኩ በባህር ላይ የሚገኘውን ስትራቴጂካዊ የባህር ሰርጓጅ መርከብ ለመተካት የታሰበው የኮሎምቢያ ክላስ ፕሮግራምም ከዚህ የተለየ ዕጣ ፈንታ አልገጠመውም። ከ12 እስከ 16 ወራት የጊዜ መዘገየትና ከፍተኛ የወጪ ንረት እያስተናገደ ይገኛል። አሁን ያሉት መርከቦች የአገልግሎት ጊዜያቸው ሲያበቃ፣ ይህ ማለት በ2031 አካባቢ የኑክሌር መከላከያ ክፍተት እንዳይፈጠር ትልቅ ስጋት ተደቅኗል። እነዚህ የሎጂስቲክስ ፈተናዎች ቀላል የሚባሉ አይደሉም። እና በመጨረሻም ክፍል 5 የዓለም ደህንነት የወደፊት ዕጣ ፈንታና በዓለም መረጋጋት ላይ ሊያመጣ የሚችለው ተጽዕኖ። የሁሉ ለውጥ መሬት ላይ ምን ያስከተለ ነው ወደ የሚለው ነጥብ ስንመጣ የጋሉፕ ኮሪያ የሕዝብ አስተያየት ጥናት መረጃን ማየት በቂ ነው። ይህ መረጃ እንደሚያሳየው አጋር ሀገራት በአሜሪካ የኑክሌር ከለላ ላይ ያላቸው እምነት በፍጥነት እየተሸረሸረ ነው። አስቡት፣ ከ90 በመቶ በላይ የሚሆኑት ሰሜን ኮሪያን ከኑክሌር ነፃ ማድረግ የማይቻል ነው ብለው ሲያምኑ፣ 72.8 በመቶ የሚሆኑት ደግሞ ደቡብ ኮሪያ የራሷን የኑክሌር መሳሪያ ማልማት አለባት ብለዋል። እንዲሁም 60.8 በመቶ ሕዝብ አሜሪካ እንደሱ ለመከላከል ስትል የኑክሌር መሳሪያ ትጠቀማለች ብለው ፈጽሞ አያምኑም። ከሕዝቡ አልፎ ከፍተኛ የጦር አመራሮችና ፖለቲከኞችም ይህንን ስጋት በግልጽ ያንጸባረቁት ነው። የደቡብ ኮሪያው ሌትናንት ጀነራል ቾንግ ኤን ቦም ኮሪያውያን የራሳችን የሆነ የኑክሌር አቅም ያስፈልገናል ብለው ያስባሉ ሲሉ ተደምጧል። በተመሳሳይ ሁኔታ ደግሞ የጃፓን ጠቅላይ ሚኒስትር በአሲያ ቀጠና አዲስ ጥምረት ማለትም የእስያ ኔቶ እንዲመሰረት ጥሪ አቅርበዋል። እነዚህ አገራት ለሕልውናቸው ሲሉ የራሳቸውን የኑክሌር መሳሪያ ስለማልማት በግልጽ መወያየት ጀምረዋል። እንግዲህ የዛሬውን ዳሰሳችንን አንድ እጅግ አነጋጋሪ ጥያቄ በማንሳት እናጠቃልላለን። ለብዙ አስርት ዓመታት የዓለምን መረጋጋት ጠብቆ የቆየው ባህላዊው የኑክሌር ጃንጥላ በመባል የሚታወቀው ከለላ ከተነሳ ወይም አቅም ካጠረው የዓለም አቀፍ መረጋጋት ዕጣ ፈንታ ምን ሊሆን ይችላል? ይህ የኑክሌር ኃይሎች መበራከት ሊያመጣ የሚችለው አደጋና አዲሱ የጦር መሳሪያ እሽቅድምድም ወደፊት ሁላችንም እንደ ትኩረት ልንከታተለው የሚገባ እጅግ ወሳኝ ጉዳይ ነው። ስለተከታተላችሁ እናመሰግናለን።